በሊቢያ ሊሰደድ ምናምን አስቧልና እና አሁን ላይ እንደምታዩት ደግሞ በጣም ብዙ ልጆች ላይ ሲደርስ እንዳየነው ብዙ መጥፎ ነገሮች አሉ። ያ ሁሉ ነገር እኮ ማለት ነው እኛ የሞከርነው አንተን ለመርዳት ነው አይደል እንዴ? ስለዚህ ለምንድን ነው ስልክ በቃኝ። አሁን እዚህ ኢትዮጵያ ላይ ያለው ነገር ይበቃኛል። እንደ ሌሎች ሰዎች ተሰድጄ ሌላ ሀገር ሄጄ መስራት ነው የምፈልገው። ማንኛውም ሰው እኮ ማለት ነው ቶሎ ብሎ ስኬት ላይ የደረሰ የለም። ችግርን ያለፈ ሰው የለም። ሁላችንም ችግርን አይተናው ነው የምናልፈው። ያው ብልጥ ካየው ይማራል፣ ሞኝ እስኪደርስበት ይጠብቃል የሚባለው ማለት ነው። ስለዚህ ደርሰ ማየት ከፈለክ በጣም ጥሩ። ሰላም የታሜ ዩቲዩብ ቻናል ተከታዮች፣ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ ይብዛልኝ። እኛ በጣም ደህና ነን። በተረፈ እኔ ህይወት እባላለሁ። የመጣሁት ከአዲስ አበባ ነው። ተወልጄ ያደግኩት አዳማ ነው። ያው አሁን ደግሞ ወደ ቡታጀራ መጥቻለሁ በአንዳንድ ነገሮች ምክንያት ማለት ነው። እና ያው ባለፈው እንደ አወራ ነው ከታሚ ጋር ተገናኝቼ ነበረ። እዩን አግኝቼው አዲስ አበባ ስለ ታሚ አንዳንድ ነገሮችን ነግሮኝ ነበርና ታሚን አገኘሁት እዚህ መጥቼ እና ለታሚ በጣም ብቻ እኛ ከጎኑ ነን በሁሉም ነገር። በጣም ልንረዳው እንፈልጋለን። እሱ ግን ቶሎ ተስፋ የሚቆርጥ ልጅ ሆኖ አገኘነውና ባለፈው የዩቲዩብ ቻናሉ ማለት ተበላሽቶበት ስልኩ ጠፍቶበት ምናምን ነበርና ያን ነገር ካስተካከልንለት በኋላ አሁን ላይም ተስፋ እንደቆረጠ ምናምን ሰማው። ብቻ ብዙ ነገር ሊያረግ እንደወሰነ ምናምን ሰምቻለሁና ያንን ለማስተካከል አሁንም ላገኘው ፈልጋለሁ። ላገኘው ሞክሬ ነበረ፣ ስልክ አያነሳም። አሁን በሰው ስልክ ደውዬለት እንዲመጣ ምናምን አድርጌዋለሁ። እመጣለሁ ብሎኛል እንግዲህ እና የሚሆነውን ነገር አብረን እናያለን። ቤተሰብ ያው እኔ ብዙ ነገር ለማድረግ ሞክር ያለው በጣም ለመርዳት ሞክረናል እኔና ጓደኛው እና ግን ልጁ ምንድነው ሊመለስ አልቻለም። ማለት ከዛ ሀሳብ ሊመለስ አልቻለም። በቃ ሄዳለሁ ምናምን ብሏል። በሊቢያ ሊሰደድ ምናምን አስቧልና እና አሁን ላይ እንደምታዩት ደግሞ በጣም ብዙ ልጆች ላይ ሲደርስ እንዳየነው ብዙ መጥፎ ነገሮች አሉ። ስደትን ብለው ወጥተው ስኬትን ብለው እዛው የሚቀሩ ልጆች አሉ እና እኔ ብዙ ነገር ትቼ ነው የመጣሁት። ማለት እሱን አንድ ወጣትን እንኳን ለመመለስ ከቻልኩኝ ብዬ ማለት ያው የሰውን ህይወት ትንሽ እንኳን ለመርዳት ከቻልኩ ብዬ ነው የመጣሁትና ብዙ ስራ አቋርጬ በብዙ መንገድ ነው የመጣሁት እዚህ ስመጣና እና እሱ ደግሞ አሁን ይሄ ሁሉ ነገር ላደርግለት እያሰብኩኝ ከጎንህ ነን ብለነው በጣም ብዙ ነገር አውርተን አሁን ግን ዛሬም እንደዚህ አይነት ሀሳብ ውስጥ መሆኑ በጣም አናዶኛል። የእውነት እኔ በጣም ነው የተናደድኩትና ሲነግሩኝ እና አሁን ላገኘው ፈልጋለሁ። በጣም ላገኘው ፈልጌ ነበርና ያው እንዳልኳችሁ ነው ስልኩን አላነሳልኝም። ግን ያው አግኝቼዋለሁ ባያነሳም ስልክ ማለት ነው እና አሁን ሲመጣ እናናግረዋለን እና ግን በጣም ነው የሚያናደው ልጁ። እንዴ በጣም እኔ ብዙ ነገር ላረግለት እኮ አስቤያለሁ። ከጎንህ ነን ብለነዋል። በጣም ብዙ ነገር ያዛኔ እሺ ብሎን ነበረ። ግን አሁን ደግሞ ድጋሚ እንደዚህ አይነት ነገር መወሰኑ በጣም ነው የሚያናደውና ብቻ አብረን እናናግረዋለን ምን እንደሚል ለምን እንደዚህ እንደሚሆን ምክንያቱን ከሱ እንሰማለን። በቃ እኔ መስማት ፈልጋለሁ። ምክንያቱን ምንም ነገር ማለት ሊመልሱ ያልቻለው ምን ቢሆን ነው ምክንያቱ ብዬ በቃ እኔ በጣም ስለተናደድኩኝ ብዙ ነገር ላወራው ፈልጋለሁ። ያው እንደውም እየመጣ ነው አሁን ወደዚህ እና እየመጣ ስለሆነ እናወራዋለን። ቤተሰብ ምን እንደሚል እንሰማለን። ታሜ እንዴት ነህ? ደህና ነህ? ምን ሆነህ ነው አንተ? ደህና ነህ? ምን ሆነህ ነው? ስልክ ማታነሳው ግን ለምንድን ነው? ምንድነው አንተ ልጅ? ቆይ ችግር እኔ በጣም ነው እንድትነግረኝ የምፈልገው። ምንድነው ችግር? ስልክ አታነሳም። ጭራሽ እኮ በሰው ስልክ ነው ያገኘውክ። ባልደውል አላገኘህም ማለት እኮ ነው በቃ ይሄ ማለት። አይ ስልኬ ለሆነ ምክንያት ሽጬውለት። ኧረ እባክህ ማርያም ጭራሽ። ኧረ ጉዴ። ሲም ካርዴን አሁን ራሱ ጓደኛዬ ስልክ አስገብቼው እና ለዛ ነው እንትን ያለና በጣም ነው የሚያናደው። ነት ቢያንስ ለምን አትነግረኝም? ቆይ እኛ ብዙ ነገር ብለን ካል አይደል እንዴ ምንም ነገር እንዳይፈጠር ያ ሁሉ ነገር እኮ ማለት ነው እኛ የሞከርነው አንተን ለመርዳት ነው አይደል እንዴ? ስለዚህ ለምንድን ነው ስልክ ማግኘት ማንችለው? አንተን ስልክህን እንደሸጥክ ብዙ ነገር በቃ ለምንድን ነው የማትናገረው? ደግሞ ለምንድን ነው እንደዚህ አይነት ውሳኔ የምትወስነው? እኛ በጣም ብዙ ነገር እኮ ምን ሞክረው ላንተ ነው አንተ እንድትመለስ ነው ከዛ ሀሳብክ። ባለፈው ብዙ ነገር ብለናል። ዛሬ ደግሞ እንደገና እንደዚህ አይነት ነገር መስማት በጣም ነው የሚያናደው በእውነት። አይ ይኸውልሽ ለዛ በጣም ይቅርታ። እዩስ አልመጣም ወደዚህ? እዩ እየመጣ ነው
አልመጣም እስካሁን። ይመጣል። ምን ነው? አይ ብቻ እንዳላገኘው ፈልጌ ነበረ ማለት ለምንድን ነው ማታገኘው? ለምንድን ነው ከሆነው ነገር አንፃር ማለት ነው። ገብቶሻል? አይዲናት አይልሽ እኔ ኖርማል በይሳት ማንንም ማግኘት አልፈልግም፣ ከማንንም ጋር መሆን አልፈልግም ማለት በቃኝ። አሁን እዚህ ኢትዮጵያ ላይ ያለው ነገር ይበቃኛል። እንደ ሌሎች ሰዎች ተሰድጄ ሌላ ሀገር ሄጄ መስራት ነው የምፈልገው። ገብቶሻል? አሁን ይኸውልሽ ይቅርታ አድርጊልኝና ስምሽ በደንብ አልያዝኩትም። ህይወት ነው ችግር የለውም። ህይወት ይኸውልሽ በደንብ ስሚኝ በእናትሽ። እኔ ካንቺ በላይ ላላቅ እችላለሁ፣ ግን አሁን ያለውበት ሁኔታ ማለት ነው ልክ አይደለም። መቤቴን እዩል ቢኖር ለሱ ብነግረው ደስ ይለኝ ነበር፣ ግን ይኸውልሽ እኔ እንዴትኛውም ሰው ሰርቼ እናቴን መቀየር አልቻልኩም፣ ራሴን መቀየር አልቻልኩም። ያ ደግሞ ስለሆነ ግዴታ ምን ያስፈልገኛል? በቃ እዚህ ለፍቼ አልሳካላለኛ ወደ ውጭ ማውጣት በህጋዊ እንዴት ፈልጌ ነበረ። ቤተሰቦቼን ጠይቄያለሁ። በህጋዊ ሸኙኝ ልሂድ ብያቸው መሪ ስጡልኝ አልኳቸው። ይሄ ቅርጽ እኮ ነው። ምን እኔ ቅርጽ ምን ያደርግልኛል? መቤቴን አሁን ሌላ ነገር ሳይሆን ብቻ እንደዚህ አይባልም ሲጀመር ማለት ነው። ማንኛውም ሰው እኮ ማለት ነው ቶሎ ብሎ ስኬት ላይ የደረሰ የለም። ችግርን ያለፈ ሰው የለም። ሁላችንም ችግርን አይተነው ነው የምናልፈው። በብዙ ነገር ታልፋለ ብዬ ባለፈውም ብዙ ነገር ነግሬሃለሁ፣ ግን ምንም ጠብ ሊል አልቻለም ማለት ነው። በቃ አንተ አይምሮህ ላይ በጣም ብዙ ነገር የሰው ልጅ ፈተና ሊያጋጥመው ይችላል። በዛ ላይ ወጣት ስትሆን የወጣትነት የራሱ የሆነ ነገር አለ። ጓደኞችን ታያለ፣ ቤተሰብን ታስባለ፣ ብዙ ነገር አለና ያን ሁሉ ነገር እኔንም እኮ እሱ ነው ተቋቁሞ ነው የሚያልፈው የሰው ልጅ ማለት ነው። አሁን ብዙ ትልልቅ ሰዎችን ልታይ ትችላለ እና እነዛ ሰዎች ችግር ያላሳለፉ ነው የሚመስልህ? እስቲ አንዳቸውን ብንጠይቃቸው ማለት ነው ካንተ በላይ በጣም ብዙ ነገር ሊያወሩ የሚችሉት ነገር ይኖራቸዋል። ግን ምንድነው ትግስት ያስፈልጋል ለየትኛውም ነገር ማለት ነው። ሰርተመለውት ሀገር ላይም ትችላለህ። ወጣለው ብለህ ግን ወጥቼ ይለወጣለው ብለህ ግን ሌላ ችግር ውስጥ ትገባለህ። ሌላ መዘዝ ውስጥ ሀገር ላይ ሰርተመለው ትችላለህ ነው ይልኝ። መብቴና ሀገርሽ ላይ መቼም ሰርተሽ አትለወጥ። እኔ 100% አምኜበታለሁ። ትችላለህ። ይቅርታ አድርግልኝና ማለት ነው ብዙ ሰዎች ምናልባት ሀገሬ ላይ ሰርቶ ያለፈለት ምናምን የሚመስለን ሰው ሊኖር ይችላል። የሚደግፈው ሰው አለ። ከሌላ ሀገር ላይ ሆኖ የሚደግፈው ሰው አለ። እኔን ደግሞ የሚደግፈኝ የለም። ገብቶሻል? ብቸኛ ኧረ በስመ አብ ለምን አለ? ለምንድን ነው ማትሰማኝ? ይኸውልህ ደጋፊ ኖሮት ምናምን አይደለም፣ ግን ጥሩ ግሩ ሀገሩ ላይ ሰው የሚሆን ሰው አለ። በቃ ከራሱ አልፎ ለሌላው የሚሆን ሰው አለና አንተ ጭንቅላትህን መጠቀም ነው ያለብህ። በዙሪያ ያለነውን ሰዎች ማሰብ አለብህ። እርዳታ በቃ ከኛ እኮ ማለት ነው እንዲህ ላደርግ ነው ብለህ ሀሳብ ማቅረብ አለብህ። አሁን ስልክህን ስትሸጥ አልነገርከንም፣ ግን ምንድነው የተሻለ ሀሳብ ሊኖር ይችላል። ከዛ የተሻለ ሀሳብ ማለት ነው። ግን አንተ ምን አደረክ? በራስህ ውሳኔዎችን ወሰንክ። ቢያንስ በዙሪያ ያሉትን ማማከር መቻል በሰዓት ማለት ነው። ይኸውልሽ እኔ በሰዓት ማለት ነው ማንንም ማስቸገር አልፈልግም። ገብቶሻል አይደል? አንድ ላስቸግረው የምፈልገው ቢኖርም እንኳን ለምለም ነበረች። ለምለም ብር አልሰጠም ብላኛለች። 220 ብር ክፉህን ስለማትፈልግ ነው አይደል እንደዛ ያለች። ታይው ክፉን ምናምን አትበኝ። እመቤቴን ብር አልሰጠም ማለት ነው። 200 ሺህ ብር ነው 120 ሺህ ብር ነው አይደል? 120 ሺህ ብር 30 ሺህ ብር ከፍያለሁ ለሰውየው ቀብድ ማለት ነው። እሺ አሁን ያ 30 ሺህ ብር ምን ላድርገው? ከየት ላምጣው? ከሰው ተበድሬ ነው የሰጠሁት። ስልኬን ሽጬ ነው በዛ ላይ። እኔ ደግሞ አንድ ነገር ልንገርህ፣ ያንን ነገር እንኳን ስታደርግ ምንድነው ሰው ማማከር ነበረብህ። ይሄን ነገር ልጨርሰው እችላለሁ ወይ ብለህ ማሰብ ነበረብህ። አንተ እኮ አሁን አስቀድመህ ብቻህን የምትወስነው ነገር ነው እዚህ ሁሉ ነገር ውስጥ እየከተተ ያለው ማለት ነው። ያኔ እንኳን ምንድነው ያንን ብር ስትበደር እንዲህ ላድርግ ነው ብለህ ሰው ብታማክር ያንን ነገር የምትጨርሰው ከሆነ ታደርገዋለህ። በቃ የሰውን ሀሳብ መስማት አንዳንዴ ጥሩ ነው። ምክንያቱም በዚህ ሰዓት ብዙ ነገር ስላለ ከሰዎች ብዙ ነገር ልትወስድ ልትማር የሚጠቅምህ ነገር ሊኖር ይችላል። ስለሆነ ሰው ማማከር ጥሩ ነው። እኛ ከጎን እያለን ለምንድን ነው አንተ ብቻህን የምትወስነው ውሳኔ? በእርግጥ ለብቻ የሚወሰኑ ውሳኔዎች አሉ፣ ግን ደግሞ ይሄ የሰው እርዳታ ይፈልጋል ነው በቃ። አየህ አንተ አሁን ብቻህን ችግር ውስጥ ትገባለህ፣ ግን በዙሪያ ያለ ሰው ያኔ ይጨነቃል ማለት ነው። በቃ አንተን ለማውጣት ዝም ብሎ አይህም ሰው አንድ ነገር ውስጥ ገባ ዝም ብሎ አይህም። ግን አንተ ሰውን ለማስቸገር ከፈለክ መጀመሪያ ማማከር መቻል አለብህ። ሰውን በቃ መናገር መቻል አለብህ። ይሄ ነው በቃ ትልቁ ችግር ማለት ነው። አሁን ራሱ ስልክ አታነሳም። ይኸውልሽ ስልኬን ሽጬው የሰው ሲም ካርዴን የሰው ስልክ ውስጥ ነው ያስገባሁት። ገብቶሻል? የሚደውልልኝ ሰው ታስሯል። በዛ ላይ ደግሞ የሚደውልልኝ ሰው ሲኖር
ኖርማል ልጁ ያሳየኛል፣ ከዛ እሱ ደግሞ ያሳየኛል። ከፈለገ ያሳየኝ፣ ከፈለገ አያሳየኝ። ተረዳሽኛ? ያ ሲሆን ደግሞ እኔ አሁን ምን አሰብኩ መሰለሽ? ከነ በቃ ማንንም ለማየት ማንንም ለምለምንም ሆነ የትኛውንም ሰው ማግኘት አልፈልግም። የምሬ ነው። አንቺም እኔ እውነት ለመናገር በቃ አመሰግናለሁ ስላደረጋችሁልኝ ነገር። ብዙ ዋጋ ከፍላ ነው ምናምን ብሎኛል። ምንም ምስጋና አይገባንም እኛ፣ ምክንያቱም በቃ ምንም ሊጠቅም እኮ አልቻለም። እኛ ያረግነውን ነገር ከምንም ሊቆጥሩ አልቻለም። ምን ልልሽ ፈልጋለሁ መሰለሽ? በጣም ነው የማመሰግነው ስላደረጋችሁልኝ ነገር። ግን አንድ ነገር አለ። ካሁን በኋላ ማንንም አልፈልግም። ካሁን ጊዜ ጀምሮ መቤቴን አንድ ሰው አያስፈልገኝም። በቃ እንደዛ አይባልም። ይኸውልህ ጠብቀኝ፣ ደግሞ አብረን ነው የምንሄደው። የልትሄድ ነው? ምን የት ነው አብረን የት ነው የምትሄደው? ጠብቀኝ ነው አብረን እንሄዳለን። በቃ የምትሄድበት ቦታ ማውራት ስለምፈልግ ማለት ነው። ማውራት ትፈልጊያለሽ? እኔ አሁን ጥሩ ስሜት ላይ አይደለም ማለት ራሴን ምን ያህል ኮንትሮል አድርጌ እንደመጣው አልተረዳሽም። ገብቶሻል? ራሴን በጣም ኮንትሮል መቤቴና ግን እኔ ምንም ቢሆን ላወራክ ፈልጋለሁ። በቃ እኔ መጨረሻህን ማየት ፈልጋለሁ። ማለት ምን እንደሆነ ሐሳብክ አውቄያለሁ፣ ግን ምን ማለት ምን ልታረግ እንደሆነ ማወቅ ፈልጋለሁ። አሁንም ቢሆን ማለት ነው። ትፈልጋለሽ? ይኸውልሽ እኔ ያም ሆነ ይሄ ማወቅ ያለብሽ ነገር በቃ መሰደድ ነው የምፈልገው። ያንን እንደማታደርገው ደግሞ እኔ እነግርሃለሁ ደጋግሜ። እሺ ምን አችልም? እኔ ከዚህም በፊት አችልም። አዎ መሄድ አችልም። በቃ እኔ ደምድም ያለው መሄድ አችልም። አንቺ ማነሽ? እኔ ማለት ነው አንቺ ማነሽ? ያንን ጉዳይ ስጀምር ልጨርሰው አችልም። 30 ሺህ ብር ነው የሰጠኸው። ገና በጣም ብዙ ብር ይቀራል። ከዚህ ሁሉ እዚህ ሆነ ነገር ይስተካከልልሃል። እዚህ መሆንን ምረጥ፣ አለበለዚያ ግን መሄድ አችልም። እኔ ደግሞ ሄጄ አሳያቸዋለሁ። መቤቴን መብራን ሄጄ በደም ነው ሄጄ ማሳያቸው። 30 ሺህ ብር እኮ ምንም ማለት እኮ አይደለም። በቃ ገና በጣም ብዙ እጥፍ ብር ይቀርባል። ስለዚህ መሄድ ራስህን ካልፈለግከው መሄድ ትችላለህ። መሞት ከፈለክ ያው እንደተባልከው ነው ማድረግ ያለብህ። በእናትሽ አታማርቱ። መሞት አለ ምናምን አትበሉ። በጣም ብዙ ነገር አለ። ምን ሄደሻል ወይ? ከደረሰበት ሰው ይኸውልህ ብልጥ ካየው ይማራል፣ ሞኝ እስኪደርስበት ይጠብቃል የሚባለው ማለት ነው። ስለዚህ ደርሰህ ማየት ከፈለክ በጣም ጥሩ ታየዋለህ። ግን ምንድነው ያ እንዳይሆን አስቀድመን እየነገርን ማን ይላክሽ? አንቺ እኔ እመቤቴ ንገሪኝ። በማር እናቴ ተሞት ንገሪኝ። ማን ይላክሽ? እንደዚህ አውሪ ብሎ ይላክሽ? እኔ መጣሁት ሲጀመር አንተ ለማገዝ ምናምን ነው እንጂ ታግዘህ እዛ ውጭ ሀገር ሄደህ ራስን እንድታጣ ምናምን አይደለም የመጣሁት ማለት ነው። ግን እዚህ ሁሉንም ነገር ለማስተካከል እኛን አናግረን በሐሳብም በብዙ ነገር እንረዳሃለን ብለንሃል አይደል? ሰውን መስማት ከቻልክ እኔም አለው ከጎን። ከዚህ በኋላ በቃ ሁላችንም ተጋግዘን እሺ። አሁን ትልቅ ቦታ እንደምትደርስ አሁን የሆነ ነገር ገብቶኛል። ማን ነው የላከሽ? እኔ ማንም አላከኝም። ማንም ልኮኝ አይደለም የመጣሁት። ከጓደኛ ጋር አወራን። ይሄ ልጅ በቃ ማየት ፈልጋለሁ፣ ላየው ፈልጋለሁ ይሄን ልጅ አልኩት። መጣውኝ ከሱ ጋር አየን። ያኔ እንግዲህ ስንነግረው ዩቲዩብ ሲመለስ ደስ ብሎ ነበረ እና ደስተኛ ነበርክ። በቃ በዚሁ እንረዳዋለን። ይሄ ልጅ ትልቅ ቦታ የሚደርስ ነው አመጣጥን ስትነግረኝ በቃ በብዙ ስላለፈ በትንሹ ተስፋ አይቆርጥም የሚለው ነገር አስቤ ነውና አሁንም ልታወክ ማልችለው ማለት ነው። እና አሁንም ቢሆን ከጎንህ ነኝ ነው ማለት ልተው አልችልም። አይ እኔ አንቺን ማስቸገር አልፈልግም። በፍጹም አንቺን ማስቸገር አልፈልግም። ይሄ እኮ እኔ ያውልህ ፈልጌ ማደርገው ነገር ስለሆነ ማስቸገር አይደለም። ይሄን ማስቸገር ብለህ ልትናገረው አትችልም ሲጀመር ማለት ነው። አንቺ አንድ ነገር ልጠይቅሽ። ምንድነው? ብዙ ሰው ለፍቶልሽ ኖርማል በቃ እኔ ዝም ብዬ የሆነ ጥያቄ ልጠይቅሽ። ተምረሻል? አልተማርሽም? ተምሬያለሁ። በደንብ ተምሬያለሁ። ተምረሻል አይደል? ተምረሽ ተመርቀሽ ቤተሰቦችሽን አገልግለሻል ወይስ አላገለገልሽም? አገልግለሻል። ተመርቀሻል አይደል? ስትመረቂ መቼም ቤተሰብ ተደስቶብሻል አይደል? በጣም እኔ ይኸውልሽ በደንብ ልብ ብለሽ አዳምጪ። እየሰማሁህ ነው። ይኸውልሽ የተማርኩት እናቴ እንጀራ እየጋገረች ከገጠር ነው መታ ከተማ እንጀራ እየጋገረች የሰው ምድጃ ላይ ሆና የሰው እንትን ላይ ሆና ነው እኔን እዚህ ደረጃ ያደረሰች። አስተምራኛለች። መቼም የማልከዳው ነገር እስከ 8 ክፍል አስተምራኝ እስከ 8ኛ ክፍል አስተምራኛለች። ከዛ እናቴን ለምን አልጦርም ብዬ ወደ ሊስትሮ ወጣ። ገብቶሻል አይደል? ሊስትሮ እየሰራው ብዙ መሰናክሎች አጋጠሙኝ። በዛም እናቴን ማስደሰት አልቻልኩም። ገብቶሻል አይደል? እናቴ ይሄ እሷ እኔ ወልዳኝ እዚህ ደረጃ አድርሳኝ ጎልማሳ ሆኜ እኔ እሷን መጦር ካልቻልኩ
እኔ ምን አይነት ትውልድ ነኝ ባልወለድ? አንተ እኮ ገና ነህ እያልኩ ነው። እዛ ነገር ላይ ትደርስበታለህ። ጎርምሻለሁ እኮ አይተሽኛል። ኦፍ ኮርስ ልክ ነህ። እና ታዲያ ከዚህ በላይ ምንድነው? ገና ነህ የትኛው ነው? እኔ እኮ ለምለምን ትላንትና እንደዛ ገና ነህ አንተ እንደዚህ ትደርሳለህ። ሁሉም ነገር ላይ ይደረሳል። ይኸውልህ መቸኩል አያስፈልግም በማንኛውም ነገር። እኔ ባለፈውም ነገር ያለው በጣም ብዙ ነገር እናትህ እንደዛውን አሳድጋ አንተ ግን አሁን ምንድነው ያሰብከው? ወጥቶ መቅረትን ነው። እናቴን አስደስታለሁ እዛ ሄጄ እናቴን 100% እርግጠኛ ነኝ ሄጄ እኔ እሷን አስደስታታለሁ። የትኛውም ሰው እናትን አባቱን እንደሚያስደስት እኔም አስደስታለሁ። አለቀ። ሌላ ነገር እኮ ምንም የለም። ሌላ ምንም ነገር የለም። አሁን ባላ ምንድነው ሊያሳምን የሚችለው? እዩን ደግሞ በጣም ነው ማመሰግነው። አንቺንም እዩንም በጣም ነው ማመሰግናችሁ። ባለውለታዬ ናችሁ። አንቺ አውቃለሁ ማለት ከአዲስ አበባ እዚህ ቡታጀራ መምጣት ማለት ብዙ ነገር ነው ማለት ሌላው ይቅር ትራንስፖርት ራሱ ውድ ነው በይሳል። ይሄን ስላደረጋችሁ ይሄን ከፍላችሁ በፊት ላይ 500 600 700 ነው ትራንስፖርት። አሁን ለአንድ ሰው 2000 ምናምን ብር ገብቷል። 2000 ምናምን ብር ስትሄጂ እንደዛ ስመጪ እንደዛ እንግዲህ ያለው ነገር ድካማችንን ከንቱ አታድርገው። ይሄ ድካማችሁን እዛ ሂጂ እክሳችኋል። እዩን ደግሞ በጣም ነው ማመሰግነው እጅግ አድርጌ ብለሽ ያገኝ ይፈልጋል። ያው እሱም ተነግሯለች ችግር የለም። እኔ ማንንም አላገኝም። አሁን ራሱ አንቺ እንግዳ ስለሆንሽ ምናምን ነው እንጂ አላገኝሽም። ካሁን በኋላ እመቤቴን አደውሉልኝ። ስልኬም አይሰራም ሲጀመር አታገኙኝም። አመሰግናለሁ። እስካሁን ላለን ጊዜ አብረን እንሄዳለን እኮ እያልኩ ነው። ለምን አታገኝም? አንተ ጋር ነው። አንተ ጋር እኔ ጋር ለምን እንዴ? መጨረስን ሲጀመር አውርተን ሀሳብህን ብቻ እኮ ነው የተናገርከው። አንቺ ለምን ደግሞ አትመለሺ? ተመለሺ። አልመለስም ነው። አብረን እንሄዳለን። አብረን ለምን እንሄዳው? እኔ እኮ ተከራይቼ ነው የምኖረው። ይሁን እና ታዲያ እንዴ ምንድነው ታዲያ? ላውራክ ፈልጋለሁ እያልኩ ጥለኸኝ እየሄድክ ነው። እኔ እኮ ተከራይቼ እመቤቴን እንደዚህ የሪሳ ቤቴ ማለት ነው። ጥንጥዬ ናት። 2 በ2 ናት። አስቢ 2 በ2 ማለት ነው። ጥንጥዬ ናት። ፍራሽ ብቻ ነው የሚጥለው። ገብቶሻል አይደል? እኔ ጋር ሄደሽ የኔ እናት አንቺ የምትኖርበት እኔ አላውቅም። የኔ ቤት በጣም ጥንጥዬ ስለሆነች ሁለታችንን አትችልም ከነ ማለት ነው። ወደ መጣሽበት ወደ አረፍሽበት እንድትሄጂ ነው እንትን